ሃው ፈልጌ ነው የገባሁት ለምን ሲጣመም ተላየው ጥያቄ ስትደናባበር ነበር አሁን የተደናባበርክ ነው ያለው ነገርኩ እኮ የኢየሱስ ህይወት የዘላለም ህይወት ይሰጣል የኛ ህይወት ግን እንደኛ የዘላለም ህይወት መስጠት አይችልም አንተ ዝም ብሎ ማውራት ይቻላል ሰጣለ ደቂቃ ከፈል መስበክ ቀጥል ስለዚህ አሁን ጥያቄውን ብቻ ላይ ፎከስ አድርግ ያ የሰው ልጅ የተባለው ወልድ የተባለው ስጋና ደም አለው አይደለ እንዴ ስንት የጠየቀኛው ቋንቋ ደግመልህ ነው አሁን አብ ነው ወይስ አይደለም ነው ያልኩት በመንፈሱ አብ ነው እሺ ውስጥ ያለው መንፈስ አብ ነው ወይስ አይደለም ነው የጠየቁ ክርስቶስ ውስጥ ያለው አብ ነው ሌላ ሁለት መንፈስ እኮ የለውም ኢየሱስ ቤሪያ ያወጣልኝ የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ያወጣልኝ አንዴ ቤሪያ ያወጣልኝ አንዴ 23 እንግሊዝኛውን አወጣልኝ አንዴ ኢየሱስ ሁለት መንፈስ የለውም ኦኬ ለማን ነው መንፈሱን አደራ ብሎ የሰጠው ለማን ነው ሉቃስ 23:46 ነፍሱን መንፈሱን ግሪኩ ነፍሱን ኑማ እንግሊዝኛውን አወጣልህ ግሪኩን አወጣልህ ነፍሱን የሰጠው መንፈሱን ይላል መንፈሱን አዎ ያው ነው እኮ መንፈስና ኢንተርቼንጀብል ስለሆነ ቆይ ኢንተርቼንጀብል ስለሆነ ኧረ ተረጋጋ ነፍሱን ሰጠ ነው ነፍሱን ነው የሚለው እንጂ መንፈሱን አይልም ብለሃል አሁን መንፈሱን ይላል አይልም የሚለው አይ መንፈሱን ቢልም ቆይ ኧረ ቀስ ብለህ አውራ ሰው ከሆነ አንተ አምጡ እንዴ ትልቅ ሰው እኮ ቢያንስ ተረጋጋ እንዴ እድሜም እኮ ያስተምራል አንዳንዴ ተረጋግታ አውራ ይኸውልህ ምን ታደርጉት ያ ጀማ ትንሽ ፍሬ ራስ ወይድ እኔን ዝቅ አታርገኝ መረጋጋት አልቻልክም እኮ አሁን በነጥቡ ላይ ተረጋግቼ ነው ማወራ እሺ ቀስበል ሪስፔክት ያረኩ ነው ሉቃስ 23:46 ላይ መንፈሱ ነው የሚለው ወይስ ነፍሱ ነው የሚለው ኢንተርቼንጀብል ነው ኦኬ መንፈሱ ነው ወይስ ነፍሱ ነው የሚለው ነው የጠየቁት ጥያቄ ነገርኩ ኢንተርቼንጀብል ነው መንፈሱ ካለ ነፍሱ ነው የሚለው የትኛውን ነው የሚለው ትክክለኛው አንብብልኛ እሺ ሉቃስ 23:46 አንብብለት ቤሪያዬ ኦኬ ማይ ስፒሪት ነው የሚለው ወይንም ማይ ስፒሪት ነው ግሪክ ነው አምሲ ሙሉን አንብበው ምንድን ነው የሚለው አንብብለት መንፈሴ በእጅ አደራ አሳልፌ እሰጣለሁ ብሎ መንፈሱን ሰጠ ነው የሚለው ምንድነው እንዲነበብል የምትፈልገው ሌላ they also command my spirit ብሎ ነው የሚያስቀምጠው said those he give up the ghost ብሎ ነው የሚያስቀምጠው spirit ብሎ ነው የሚያስቀምጠው እሺ ተመለስ አምሲር ተመለስ እንግዲህ እየሰማችሁት ነው ደራ እየሰማው ነው አይደለ ውስጥ ያለው መንፈስ አብ አይደለም ይላል አንዴ አብ ነው ይላል ተቀርቷል አሁን ኢንሻአላህ ዩቲዩብ ላይ ልቀቁልን እቺን ነገር አሪፍ ትምህርት ናት አምሲር አለ ተደውሎበት ነው መሰለኝ ኦኔል ጂሰስ የሚባለው ነው እንዴ ሮዮ እነዚህ ጋር ኮማውራት ራሱ ደግሞ ይመቸኛል ማለት ኤኮ ወይድ ማጋጨት እኮ ነው መጽሐፍ ቅዱስ ውስጥ የኢየሱስ ክርስቶስን ማንነትን ከአብ ጋር ማጋጨት እኮ ነው ኢየሱስ የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴ ወይንም መንፈሴና አብ ብሎ ለይቷል ስለዚህ ነፍስ በነፍሴ ላይ ስልጣን አለኝ አለ እንዲሁ ደግሞ በሌላ ክፍል ላይ ኢየሱስ የራሱ ነፍስ ወይንም ማንነት እንዳለው ተናግሯል ታዲያ እነዚህ ክፍሎችን እንደገና በመንፈሱ ተጨነቀ ይላል ታዲያ አብ ተጨነቀ ነው ወይንም ታወከ ይላል ታወከ የሚለው ወይድ ለምሳሌ መርከቡ ላይ ያሉት ሐዋርያት በተጨነቁ ጊዜ ወይንም በታወኩ ጊዜ ወይንም ሄሮድስ ህፃኑ ተወለደ ሲባል ሰባ ሰገል በሰጡት ጊዜ እንደታወከ ማለት እንደዛ አይነት ቃል ነው የሚጠቀመው ታዲያ አብ ታወከ ነው ዕብራውያን መጽሐፍ ምዕራፍ 1 ላይ እንዲሁ መከራ ይቀበል ዘንድ ከመላእክት አነሰ ይላል መከራውን ወይንም የሞትን መከራ የተቀበለው አብ ነው በምን አይነት መልኩ ነው ኢየሱስ በራሱ ነፍስ ወይንም መንፈስ ህይወት ከሌለው በምን አይነት መልኩ ነው መጽሐፍ ቅዱስ ላይ ያለውን እንዳለ ኮምፕሊትሊ መሻር ነው ይሄ ማያስኬድ መንገድ ነው አለይኩም ወራህመቱላሂ ወበረካቱ ቀጥሉ አፋን ኮፒ ሊንክ አድርጉ አፋን ሁለት ደቂቃ ስጡን የማስታወቂያ ሰዓት ስለሆነ ሁለት ደቂቃ ብቻ ስጡንና ትመለሳላችሁ ወደ ሞዴሬሽን ሹክራን ጀዚራ አሰላሙ አለይኩም ያ ጀማ ከኡስታዝ ወሂድ እቅበተ ኢስላም ማህበር ነው ማስታወቂያ ምነግራችሁ አንደኛ
ኡስታዝ ወሂድን ፎሎ አድርጉት ፎሎ አድርገን 1 ሚሊዮን ቻሌንጅ ከፍተናል 1 ሚሊዮን እና ከዛ በላይ እናደርሰው ፎሎ አድርጉት እሱ ስላለ ነው ይሄንን የምታዩት በሱ ስር ባለ ደርስ ያሉ ወንድሞች ስላሉ እየተማረን ስላለን ይሄ የዳዕዋ ስራ እየተሰራ ያለው ስለዚህ ፎሎ አድርጉት 1600 ሰው አለ አሁኑኑ እየገባችሁ ፎሎ አድርጉት ዋናው መልእክቴ ግን ወሂድ ኢቅመተ እስላም ማህበር የሚል የሰለምቲዎች ማህበር አለ ወሂድ ኢቅመተ እስላም የሰለምቲዎች ማህበር አለ ማህበራችን ከተቋቋመ ቆየት ብሏል እውቅና ያለው ማህበር ነው ብዙዎቻችሁ እንደምታውቁት እርግጠኛ ነኝ ማህበራችንን ሰፖርት እንድታረጉ ታላቅ ጥሪ እያደረግን አገር ቤት ያላችሁ ከ300 የኢትዮጵያ ብር ጀምሮ በመክፈል አባል መሆን ይቻላል ወርሃዊ ክፍያ ደግሞዋለሁ ወርሃዊ ክፍያ ነው ያንን ወርሃዊ ክፍያ ስትፈልጉ በአመት ስትፈልጉ በየወር መክፈል ይቻላል ውጭ ሀገር ያላችሁ ደግሞ ከ1000 የኢትዮጵያ ብር ጀምሮ አባል እየሆናችሁ እየገባችሁ ያንን እየከፈላችሁ መሆን ይቻላል ይሄንን እምታደርጉት ሰለምቴ ወገኖቻችሁን ሰፖርት ለማድረግ ነው ከማህበሩ ጋር በመሆን ማህበሩ የራሱን ህንጻ ገንብቶ ኦልሞስት ቀለምና ፈርኒቸር ማስገባት ነው የቀረው በቅርብ ቀን ቪዲዮ ይለቀቃል ቴሌግራም ላይ ይለቀቃል እዚህ ቲክቶክ ላይ ይለቀቃል ከዛ ውጭ ያለውን በእለት የሚበሉበት ሲወጡ የሻይ አንዳንድ የልብስ የምን የሚሆናቸው ነገር ሰፖርት እናድርጋቸው በአንድ ሰው ብቻ ሊሰራ የማይችል ስራ ነውና ማህበሩን ሰፖርት በማድረግ በአባልነት ሰፖርት በማድረግ የራሳችሁን አቋም እንድትሰጡ እንፈልጋለን እገዛችሁን እንፈልጋለን አላህ ደግሞ ያግዛችሁ ይሄ ራሱ አጀር ነው ካላህ አጀር ታገኙበታላችሁ ሰደቃ ነው ኢስላምን ነው የምትደግፉት ሙእሚን ወንድሞቻችሁን ነው የምትደግፉትና እዚህ ላይ ዛሃራ አለች ዛሃራን ፎሎ ያደረጋችሁ ዛሃራ ጋር ሜሴጅ እየላካችሁ እኔም ጋር መላክ ትችላላችሁ እኔም ጋር ትልከላችሁ ሊንክ ኮኔክት አረጋችኋለሁ ቴሌግራም ውስጥ አስገባችኋለሁ ስማችሁንና ስልክ ቁጥራችሁን እያደረጋችሁ ወርሃዊ የምትከፍሉትን ክፍያ ንያችሁን ታስቀምጣላችሁ አካውንት ቴሌግራም ላይ አለ ይሄው ፊት ለፊት ነው የምንናገረው አትብዘዙ ይሄንን በማድረግ ከአላህ ምንዳና ጀራችሁን እንድትሰበስቡ ታላቅ ጥሪያችን እናደርጋለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወአለይኩም ሰላም ካቱ ያ ጀማዓ ያው ካሁን በፊት መቼም ሰው ለአላህ ብሎ የሰራው መናገሩ ጥሩ አይደለም ይሄ 1 ሚሊዮን ቻሌንጅ እናስገባው የሚለውን ሁላችሁም ፎሎ አስደርጉ ኡስታዝን ባለፈ የወንድም ሁሱ 360,000 ነበረ እንግዲህ ንጽጽር ላይ የሚሰራ ሰው በየጊዜው ላይቭ አይገባም ወይም ረጅም ሰዓት ቲክቶክ ላይ ስለሌለ ወንድማችን ሁሱ ደግሞ ረጅም ሰዓት ላይቭ ላይ ስለሚቆይ ሰዎች እንዲጠቀሙ በሚል ቻሌንጅ ጀመርኩኝ በርግጥ እኔ ቻሌንጁን የጀመርኩት ያ መስግኑ ምናምን ለማለት ፈልጌ አይደለም 362,000 አካባቢ ነበር አሁን 780 ምናምን ሺህ ኦልሞስት ወደ 800,000 ገብቷል በዚህ ደስ ብሎኛል 1 ሚሊዮን የሚል ነበር የጀመርኩትና ስለዚህ ኡስታዝ ያው ቲክቶክ ላይ መጣ ሂደት ስለምትለው ምናልባት ከዚህ በኋላ ጥሩ ጊዜ ይኖራል ብዬ እንትላለው ቻሌንጁን ተቀላቅላችሁ 1 ሚሊዮን እናስገባ የሚለውን እንትላለን ሁላችሁም ቪዲዮ ስሩ እኔም ቪዲዮ ሰራለሁ ኢንሻአላህ ወንድማችን አብደል ሐይ ወይም በላዮ የተናገረውን ሰምታችኋል ሰፖርት ማድረግ ለምትፈልጉ ሰፖርት አድርጉ እኔ እንኳን ሌላ እንትን ውስጥ አለሁኝ ሌላ ቻሪቲ ውስጥ አለሁኝ በወል 60 ሪያል የሚከፈልበት ሌላ ቻሪቲ ውስጥ አለውኝ ሁላችሁም በቻላችሁበት እንትን በሉ ያው ሸቃላ ስለሆንኩኝ አቅሜ ስለማይችል ሁለት ቦታ አልገባም ተግባብተናል ስለዚህ መደጋገፉ ጥሩ ነው ሂዳያ ውስጥ ነው አይደል ያለሽው አንቺ ሂዳያ ውስጥ ነው ያለው የኛ ሰዎች ናቸው የኛ ወንድሞች እናቶች ናቸው መሬት ላይ የሚሰሩ ናቸው እኛ ኦንላይን ነው የምንሰራው በቃ ይሄ ነው ልዩነታችን እንጂ አካሄድ ልዩነት እንጂ አላማችን ሁላችንም ዲኑል ኢስላምን ከፍ ማድረግ ነው የኢስላምን ባንዲራ ማውለብለብ ነው እና ምንም ችግር የለውም እኛ ምታቃቸው በጣም መተናነስ ያላቸው ወንድሞች ናቸው ኢንሻአላህ እነሱንም አንድ ቀን ደግሞ ፈንድሬዚንግ እኛ ጋር እንደተደረገው እነሱ ጋር ምን ይደረግ እናደርጋለን ተመካከረ ማለት ነው ኢንሻአላህ ጥሩ ነገር ነው ነሲያ ይሰጠሽ ጀዛኪላ
ወያኩም እና ታፕታፕ ኮፒ ሊንክ ሼር አድርጉ። በነገራችን ላይ ኡስታዝን ሰው ለምን እንደሚፈዝ አላቅም። ምን አይነት የዲን ቅናት በውስጣቸው የለም መሰለኝ። ያ ጀማዓ አረብ ሀገር እስካላችሁ ድረስ ማለትም ስራ እስካላችሁ ውጭ ሀገር ሆናችሁ ስራ እስካላችሁ ድረስ ከኢትዮጵያ ስለምትሻሉ እያንዳንዱ ሸቃላን ካሁን በፊት ምን ብያስረዳሁኝ ቢያንስ ከማዳም ቤት እንኳን እስከምትወጡ 60 ሪያል ወይ 50 ሪያል የሚለው ቢከብዳችሁ ከ30 ሪያል 30 ሪያል ይሄ $10 የሚባለው ወይም በኪዎት አንዲት ዲናር የምትባለው ወይም ግማሽ ዲናር አንድ ዲናር ሳይሆን ግማሽ አንድ ዲናር በስንት ብር እንደሆነ አላውቅም ግማሽ ዲናር ብትሆን ደሞዝ መዳም ከምትሰጣችሁ ወይም ውጭ ሀገር ካለች ከምትሰሩት ስራ ትንሽ ያኒ ስራችሁ እስከሚቆም ምን ያሁን ምን ብያለሁ ሂዲያዎችን አረብ ሀገር እስካለሁኝ ድረስ ማዳም ከምትከፍለኝ ደሞዝ እሰጣለሁ ሲመቼ በየወሩ ያው ብዙ ጊዜ ለመላክ ስለማይመችኝ አመቱን እየተጠቀለልኩ ነው መሰጣቸው የዚህ አመት ገና ውዝባ ሚስኪንን ማንረዳ ከሆነ ነገ ጧት በህይወታችን እጅግ ዋጋ የምንከፍልበት ነው ብለን ተናግረናል መስሚያ ያላችሁ ኡስታዝ እስኪ እናንተ ነገሩ إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور كيف تمام هاجي الحمد لله كيف انت كله تمام الحمد لله كويس This is how I am look like ትላል እንዴት ነው ዛሬ እንዲህ ታዳምጥ ነበር በቃ የምረን ነው ሰለም ካትመለስ እንደዚህ ብለን ታዳምጥ ነበር ኮስተር ብለ ስም አይበቃችሁ ማሰልሙ ምን እየተጠበቃችሁ ነው የሚለው ነገር ለማለት እንዴት ነው ታዲያ ሀጂ አልተቻሉም እየዞሩ ዳዋ ያረጉ ነው እነማ እርሶ ነው ታ ያው እንግዲህ በቴክስት በኮሜንት ከሰዎች ጋር ከመጻጻፍ እንደው እስቲ አንድ ጊዜ እድል ሰጥቼ ቤቴ ያው ቤታቸው መሄድም ከባድ ነው ቢዚ ናቸው ሁሉም ክርስቲያን ቤት ስትሄድ ቢዚ ነው በራሱ አስቤዛ በማርያም ተወጥረዋል ማርያም ታድናለች ሁሉም